ሻሎም ሻሎም የእግዚአብሔር ቤተሰቦች እንደምን አላችሁ? በዚህ በከናን ቲቪ ከናን ቲቪን የምትከታተሉ ውድ አባቴ ብሩካን እንደምን አላችሁ? ሰላም ናችሁ ወይ? እግዚአብሔር አምላክ የተባረከ ይሁን። እኔ ሰላም ነኝ። እንዴት ናችሁ? ሁሉ መልካም። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ወዶና ፈቅዶ ደግሞ ዛሬ በፊቱ እንድንቀርብ የእግዚአብሔርን ቃል እንድንካፈል እግዚአብሔር ይህን ትልቅ እድል ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ሁሉ ለስሙ ይሁን። ስለዚህ ውድ አባቴ ብሩካን አንድ ነገር እነግራቸዋለሁ። እግዚአብሔር ቃሉን ላከ፣ ፈወሳቸው፣ ከመከራቸውም አዳናቸው ስለሚል ካላችሁበት መከራ ትወጡ ዘንድ የእግዚአብሔርን ቃል ልትሰሙና በእምነት ከራሳችሁ ጋር ልታዋህዱ የግድ ነው። እግዚአብሔር ሊረዳችሁ የሚችለው በዛ ነው እና ሰማይና ምድርን እንኳን እግዚአብሔር የፈጠረው በቃሉ ስለሆነ ቃሉን ስትሰሙና ቃሉን ከራሳችሁ ጋር ስታዋህዱ እግዚአብሔር አምላክ በዛ ቃል ምክንያት በሰማችሁት ቃል በህይወታችሁ ውስጥ አንድ ነገር ይፈጥራል። አዲስ ምዕራፍን ይከፍትላችኋል። የድሮ የመከራን ፋይል ዘግቶ እግዚአብሔር አዲስ የስኬትን መንገድ ይከፍታል ማለት ነው። ቃሉን ካልሰማን ቃሉ ምንም ሊያደርግልን አይችልም። እግዚአብሔርም ሊረዳን የሚችለው በቃሉ ስለሆነ ሰማይና ምድር ፍጥረታቶች ሁሉ የተፈጠሩት በቃሉ ነው። እግዚአብሔር ቃል ተናግሮ ነው ይህን የሚያክል ሰማይና ምድርን እንኳን የፈጠረው ማለት ነው። ስለዚህ አንድ ነገር በጣም የሚመክራችሁ የእግዚአብሔርን ቃል ትኩረት ሰጥታችሁ ስሙ። እግዚአብሔር በሰማችሁት ቃል አንድ አዲስ ነገር በህይወታችሁ ላይ ይፈጥራል፣ ታሪካችሁን ይቀይራል። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ስለዚህ ዛሬ እንጸልይና ወደ እግዚአብሔር ቃል እንሄዳለን። እግዚአብሔርን በህይወታችን ውስጥ ሊሰራ ያለውን ነገር ይሰራል። ጌታ ኢየሱስ ስሙ ይባረክ። እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግንሃለሁ። ክብር፣ ምስጋና፣ ውዳሴ ከዘላለም እስከ ዘላለም ለአንተ ለታመንኩ ጌታ ይሁን። እናከብርሃለን፣ እናመሰግንሃለን፣ እናወድስሃለን፣ ከፍ ከፍ እናድርግሃለን። እግዚአብሔር አምላክ በህይወት አኑረህን በዚህ ቀን ደግሞ ቃልን እንድንካፈል በቃል ምክንያት አንድ ታምር በህይወታችን ውስጥ ልትፈጥር እግዚአብሔር አምላክ ሆይ ይህንን ትልቅ እድል ስለሰጠህን ስምህ ለዘላለም የተባረከ ይሁን። ክብር ሁሉ ለአንተ ይሁን። በዚህ ዘመን እግዚአብሔር አምላክ ሰዎች እግዚአብሔርን ቃል እንዳይሰሙ እንዳይጸልዩ የሚያደርገው የጠላት አሰራር እግዚአብሔር አምላክ ከሚሰሙኝ ሰዎች ዙሪያ በጌታ በኢየሱስ ክርስቶስ ስም እንዲበተኑ ጸልያለሁ። እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም ቃሉን ላከ፣ ፈወሳቸው፣ ከሞት ማፋፍ አዳናቸው እንደሚል ቃል በጌታ በኢየሱስ ክርስቶስ ስም በቃልህ አማካኝነት ከየትኛውም መከራ፣ ከየትኛውም ስቃይ፣ ከየትኛውም እግዚአብሔር አምላክ ከተገዳደራቸው ነገር ነፃ እንድታወጣ በኢየሱስ ክርስቶስ ስም እለምንሃል። ተናገርን በኢየሱስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን። ዛሬ የምንካፈለው የእግዚአብሔር ቃል የመልእክት ርዕስ እግዚአብሔር ይራራልሃል የሚል ነው። እግዚአብሔር አምላክ የተባረከ ይሁን። ይህም ደግሞ በትንቢተ ኢዩኤል ምዕራፍ 2 ላይ ቁጥር 18 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔርም ስለ ምድሩ ቀና፣ ለሕዝቡም ራራለት። እግዚአብሔርም መልሶ ሕዝቡን እነሆ እህልና ወይንን ዘይትንም እሰድላችኋለሁ፣ እናንተም በእርሱ ትጠግባላችሁ፣ ከእንግዲህ ወዲያ በአሕዛብ መካከል መሰደቢያ አላደርጋችሁም ብሎ ይናገራል። አሁን እግዚአብሔር ስለ ምድሩ ቀና፣ ለሕዝቡ ራራ የሚለው ምን ስለሆነ ነው? እግዚአብሔር ለምድሩ የቀናው ምን ስለሆነ ነው ለሕዝቡ የራራው ብላችሁ ስትመለከቱ ከቁጥር 12 ጀምሮ እስከ 17 ባለው ሕዝቡ በእግዚአብሔር ፊት ለመውደቅ ወስኖ በጾም በጸሎት በእግዚአብሔር ፊት ነበር። ቁጥር 15 ላይ በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ሕዝቡም አከማቹ፣ ማህበሩም ቀድሱ፣ ሽማግሌዎችም ሰብስቡ፣ ሕፃናቱም ጡት የሚጠቡትም አከማቹ፣ ሙሽራውም ከእልፍኙ ሙሽራይቱም ከጫጉላዋ ይውጡ። የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሰዋ መካከል እያለቀሱ አቤቱ ለሕዝብ ራራ፣ አሕዛብ እንዳይነቅፏቸው ርስትን ለማላገጫ አሳልፈ አትስጥ፣ አሕዛብ ከአሕዛብ መካከል አምላካቸው ወዴት ነው ስለምን ይላሉ ብሎ ይናገራል። እና ልክ እንደዛው የሕዝብ አገልጋዮች በእግዚአብሔር ፊት ወጥተው ይሄ ጉባኤ ጾምና ጸሎት ከታወጀበት በኋላ አብሮ ሲጸልዩ እናያለን። በዚያን ዘመን ሕዝብ በምን ውስጥ ነበር ብትሉ በመሰደቢያ ውስጥ ነበር፣ በነቀፌታ ውስጥ ነበር፣ በጣም በመከራ ውስጥ ነበር። ከዚህ ቃል ጋር የሚስማማ እግዚአብሔር ለነቢዩ ለሕዝቅኤልም በተናገረ ጊዜ ስለ እስራኤል ሕዝብ በምዕራፍ 37 ቁጥር 1 ጀምሮ
የእግዚአብሔር እጅ በላይ ነበር። እግዚአብሔር በመንፈሱ አወጣኝ፣ ከአጥንቶች በሞሉበት ሸለቆ ውስጥ አኖረኝ ይላል። እግዚአብሔርም እነዚህ አጥንቶች በሕይወት ይኖራሉን? ለእነዚህ አጥንቶች ትንቢት ተናገር አለኝ። ከዛ በኋላ ትንቢት ተናገርኩ አለ። ስናገርም መቀራረብ ሆነ፣ ጅማት ነበረባቸው፣ ቁርበትም ስጋም ወጣባቸው፣ ቁርበትም በላያቸው ላይ ተዘረጋ ብሎ ይናገራል። እንደገና ለነፋስ ትንቢት ተናገር አለኝ። ነፋሱ ከአራቷ ነፋሳት ዘንድና እነዚህ የተገደሉ በሕይወት ይኖሩ ዘንድ እፍ በልባቸው በላለኝ። እንደተናገረኝም እፍ በልባቸው ብዬ ተናገርኩ። ነፋሱም ከአራቱ ነፋሳት መጥቶ እፍ አለባቸው። ከዛ እነዛ ታላቅ ሰራዊት ሆኖ በእግሮቻቸው ቆሙ ይላል። በእግራቸው ከቆሙ በኋላ እግዚአብሔር እንዲህ አለ፣ ሕዝቤ ሆይ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ወደ ገዛ ምድራችሁም አመጣችኋለሁ ብሎ እግዚአብሔር ተናገረ። በዚያ ዘመን ተስፋችን ተቆርጧል፣ ፈጽመን ተቆርጠናል። እግዚአብሔር ከእንግዲህ አያስበንም። ምክንያቱም ኃጢአት ሰርተን ነው ወደ ባቢሎን የተማረክነው፣ በባርነት ያለ ነው። ከዚህ በኋላ በቃን ብሎ እንደደረቁ አጥንቶች የእስራኤል ሕዝብ ተበታትነው ነበር። በትልቅ ስቃይ ውስጥ ነበሩ። እግዚአብሔር ከእንግዲህ አያነሳንም ብሎ ነበር። እግዚአብሔር አነሳችኋለሁ አለ። አሁን መቃብር ውስጥ እንዳላችሁት ሊመስል ይችላል። መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ። ምናልባት እግዚአብሔር ትናንትና በእናንተ ሲሰራ የነበረው ዛሬ ከምታልፉበት ወይም ከወደቃችሁበት አንዳንድ ኃጢአት የተነሳ በቃ ተስፋ ቆርጣችሁ የወደቃችሁ እግዚአብሔር አምላክ አይቷችኋል። እያለቀሳችሁ ያለ ምሕረት ብታደርግልኝ፣ እግዚአብሔር ብትራራልኝ የምትሉ ለነዚህ ሰዎች ራራ እግዚአብሔር ለእናንተ መራርቷል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ እግዚአብሔር ስለራራ የሚራራ አምላክ ስለሆነ እንደገና ልትነሱ፣ እንደገና ልትጸልዩ፣ እንደገና ቃል ኪዳናችሁን ልታድሱ፣ እንደገና ከእግዚአብሔር ጋር ልትሆኑ ይገባል። ያንን ስታደርጉ እግዚአብሔር አምላክ በሙላት በሕይወታችሁ ላይ መስራት ይጀምራል። እግዚአብሔር አምላክ የተባረከ ይሁን። ስለ እግዚአብሔር የእንደገና አምላክ ነው። እግዚአብሔር ማንንም አይጥልም። እግዚአብሔር የወደቁትን ያነሳል ይላል እና መጽሐፍ ቅዱስ ከወደቃችሁበት ስፍራ እግዚአብሔር አምላክ ያነሳችኋል። እግዚአብሔር አምላክ የተባረከ ይሁን። የወደቃችሁበት ስፍራ አይጥላችሁም። እናንተ ለመነሳት ፈቃደኛ ከሆናችሁ እግዚአብሔር ከወደቃችሁበት ስፍራ ያነሳችኋል። ጌታ ኢየሱስ ስሙ ይባረክ። እግዚአብሔር በሰው አይፈርድም፣ የሰውን ድካም ያውቃል። ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ በስጋ ውስጥ መኖርና በዚህ ምድር ላይ መኖር ምን ያክል እንደሚከብድ ጌታ ኢየሱስ ክርስቶስ አይቷል። በዚህም ደግሞ በዕብራውያን መልእክት ምዕራፍ 2 መጨረሻው ቁጥር አካባቢ እንዲህ ብሎ ይናገራል። ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ልራራልን የማይችል ሊቀ ካህናት የለንም ይላል። በድካማችሁ ይራራላችሁ። የወደቀው በዛው ጠፍቶ ይቅር አይልም። የወደቁትን ያነሳል፣ ይራራል። እግዚአብሔር አምላክ የተባረከ ይሁን እና የወደቁትን የሚያነሳ አምላክ ነው ያለ። እዚህ ስፍራ ላይ ሕዝቅኤል ላይ በቃ ተጥለናል፣ እንደደረቁ አጥንቶች ተበታትናል። ከእንግዲህ በኋላ ተስፋ ቃል የለም። ከዚህ በኋላ ወደ ኢየሩሳሌም መመለስ የለም። በእስራኤል መኖር የለም። ለነዚሁ ለባቢሎን ሰዎች ባሪያ ሆነን ተበታትነን ነው የምንኖረው ብለው ወስነው አስበው በነበሩበት ጊዜ እግዚአብሔር በሕዝቅኤል በኩል መጥቶ ሕዝቤ ሆይ አለ፣ መቃብራችሁን ይከፍታለሁ፣ ከመቃብራችሁ አወጣችኋለሁ፣ ወደ ገዛ ምድራችሁም እወስዳችኋለሁ። በዚህ አይቀጥልም ነገራችሁ አለ። እውነቴን ነው የምለው እህቴ ወንድሜ፣ ነገራችሁ በዚህ አይቀጥልም። እግዚአብሔር ካላችሁበት ሁኔታ ውስጥ ያወጣችኋል። እግዚአብሔር ከወደቃችሁበት ስፍራ ላይ ያነሳችኋል። እግዚአብሔር አምላክ ታሪካችሁን ይለውጣል። እናንተ ተስፋ ከመቁረጥ ውጡና እግዚአብሔር አምላክ ፊት መውደቅ ጀምሩ፣ መጾም ጀምሩ፣ መጸለይ ጀምሩ። እንደ በፊቱ መንፈሳዊ ሕይወታችሁን ማደስ ጀምሩ። ይህንን ስታደርጉ እግዚአብሔር አምላክ በእውነት በተአምራዊ አመጣጥ ወደ እናንተ ይመጣና ነገራችሁን ይለውጣል። ክብር ለጌታ ይሁን እና በዚህ ስፍራ ላይ በጾም በጸሎት በእግዚአብሔር ፊት ወደቁ። ሙሽራ ሙሽሪት በጫጉላ ሆኖ መዝናናት የለባቸውም አሉ። ሕፃናቶቹም መጾም አለባቸው አሉ። እንደዛ ሆኖ እነሱ ሲጾሙና በእግዚአብሔር ፊት ሲወድቁ እግዚአብሔር ስለ ምድሩ ቀና፣ ለሕዝቡ ምራራለት ይላል። ለምንድን ነው የቀናው? ክፋት እያደረጉበት ነው። የቃል ኪዳን ሕዝብ ነው። ምንም በኃጢአት እግዚአብሔር ቢቀጣና አሳልፎ ቢሰጣቸው እንዲህ ማድረግ የለባቸውም ብሎ እግዚአብሔር ቀና። እግዚአብሔር ስም የተባረከ ይሁን። እህቴ እግዚአብሔር ላንቺ ቀንቷል። በአንቺ ላይ በሚደርሰው ነገር ቀንቷል። በአንተ ላይ በሚደርሰው ነገር ቀንቷል። ከቀና ደግሞ እግዚአብሔር አክሽን ይወስዳል። ከዚህ ሰዓት ጀምሮ ነገሮች መለወጥ ይጀምራሉ። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እግዚአብሔርም ስለ ምድሩ ቀና፣ ለሕዝቡ ምራራለት። እግዚአብሔርም መልሶ ሕዝቡን እነሆ እህልና ወይንን
ዘይትንም እሰድላችኋለሁ እናንተም በእርሱ ትጠግባላችሁ ከእንግዲህ ወዲያ በአሕዛብ መካከል መሰደቢያ አላደርጋችሁም አለ። የሚያስፈልጋችሁ እህልን፣ ወይንን፣ ዘይትን። እህል የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ ምን አለ? እኔ የምነግራችሁ ቃል ሕይወትም ነው መንፈስም ነው አለ። ስለዚህ እህልን እሰድላችኋለሁ አለ። የተራባችሁትን ነገር የፈለጋችሁትን ነገር እግዚአብሔር ይልክላችኋል። የተራባችሁትን ጽድቅ ይሰጣችኋል። እግዚአብሔር አምላክ የተባረከ ይሁን። ጽድቅን ተርቦ የሚቀር የለም። እግዚአብሔር የጽድቅ ረሃብተኞችን ያጠግባል። እግዚአብሔር እንዲህ ቢያደርግልኝ እግዚአብሔርን እንዲያርግ ያገለግል ነበር። እንደው እግዚአብሔር ምህረት ቢያደርግልኝ አንዴ ቢያነሳኝ እግዚአብሔር ዳግም እዛ አልመለስም ብላችሁ አቅም ያጣችሁ ተመልሳችሁ እዛው የምትወድቁ እግዚአብሔር ከዛሬ ጀምሮ በጌታ በኢየሱስ ክርስቶስም አቅም ይሆናችኋል። ከዚህ ሰዓት ጀምሮ ጉልበት ይሆናችኋል። ካላችሁበት ስፍራ ላይ ትወጣላችሁ። እግዚአብሔር አምላክ እጃችሁን ይዞ ያወጣችኋል። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ለምን ብትሉ እግዚአብሔር የሚራራ አምላክ ስለሆነ፣ እግዚአብሔር የሚምር ስለሆነ፣ እግዚአብሔር ይቅር የሚል ሰው አምላክ ስለሆነ፣ የወደቁትን የሚያነሳ አምላክ ስለሆነ እግዚአብሔር እስከ ዛሬ ድረስ የወደቁትን እዛው ጥሎ ጠፋ በቃ በዛው ውደቅ ምናምን ብሎ አላለም። እግዚአብሔር አምላክ የወደቁትን ሲያነሳ እናያለን። ስለዚህ ውድ ወገኖቼ እግዚአብሔር ከወደቃችሁበት ስፍራ ያነሳችኋል። የተራባችሁትን ጽድቅ እንደው እግዚአብሔር አንዴ ቢራራልኝ አቅም ቢሰጠኝ ጉልበት ቢሰጠኝ በቃ እንዲና እንዳ ብላችሁ የተራባችሁ እግዚአብሔር አምላክ ዛሬ ያጠግባችኋል። ዛሬ ጥጋብ ይሆንላችኋል። እውነቴን ነው የምላችሁ። እንደገና ደግሞ ወይንን እሰድላችኋለሁ ይላል። ወይን ምንድነው? ወይን እንደዚሁ የሚያስደስት የመንፈስ ቅዱስ ምሳሌ እንደሆነ ይናገራል። እንዲሁም ደግሞ ዘይትን እልክላችኋለሁ ይላል። ዘይት የእግዚአብሔር ቅባት ነው። እግዚአብሔር አምላክ የተባረከ ይሁን። ቅባትንም እልክላችኋለሁ ብሎ ይናገራል። እግዚአብሔር ስም የተባረከ ይሁን። እናንተም በእርሱ ትጠግባላችኋል። በእርሱ ትጠግባላችሁ ከእንግዲህ በኋላ በአሕዛብ መካከል መሰደቢያ አላደርጋችሁ። እስከ ዛሬ ድረስ ሰዎች እየሰደባችሁ ሊሆን ይችላል። እስከ ዛሬ ድረስ ሰዎች ብዙ ነገር እያሏችሁ ሊሆን ይችላል። ከዚህ በኋላ ግን አይላችሁ። ከዚህ በኋላ አትሰደቡም። እግዚአብሔር ስም የተባረከ ይሁን። ድሮ እኮ እንደዚህ ያገለግል ነበር፣ ዛሬ እንደዚህ ሆነ። ድሮ መንፈሳዊ ሕይወቱ እንዲህ ነበር፣ ዛሬ እንደዚህ ሆነች የሚሏችሁ ሁሉ የወደቃችሁበት ስፍራ ላይ አይቶ እንደዛ አይሏችሁም። እግዚአብሔር ያነሳችኋል። ካነሳችሁ በኋላ የሚያስፈልጋችሁን ከሰጠ በኋላ መሰደቢያ አትሆኑ። አሁን እህል የሌለው ወይን የሌለው የሚያስፈልገውን ነገር በሙላት የሌለው ህዝብና አገር መሰደቢያ ይሆናል። ምክንያቱም ለማኝ ስለሚሆን መሰደቢያ ይሆናል። ይሰድቧቸዋል፣ ይነቅፏቸዋል፣ ይንቋቸዋል። ልክ እንደዛ የተናቃችሁ የተጣላችሁ የጽድቅ ረሃብተኞች እግዚአብሔር አምላክ ያጠግባችኋል። እንደተራባችሁት አትቀሩም። እግዚአብሔር ታሪካችሁን ይለውጣል። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ስለዚህ አጠግባችኋለሁ አለ እግዚአብሔር። የሰሜንንም ሰራዊት ከእናንተ ዘንድ አርቃለሁ፣ ወደ በረሃና ወደ ምድረ በዳ፣ ፊቱንም ወደ ምስራቁ ባህር ጀርባውንም ወደ ምዕራቡ ባህር አድርጌ አሳድደዋለሁ። እርሱም ትዕቢትን አድርገዋል፣ ግማቱ ይወጣል፣ ክርፋቱም ይወጣል። የሰሜን ሰራዊት እግዚአብሔር መጀመሪያ ባለመታዘዝ ምክንያት የተላኩባቸው ናቸውና እነዚህ የተላኩትን የሰሜን ሰራዊት ምን አደርጋለሁ አለ? አሳድዳለሁ አለ። እነሱን አጠፋቸዋለሁ። ወዴት አሳድዳለሁ? ወደ በረሃ አለ። እስከ ዛሬ ድረስ ከእናንተ ጋር ያሉ የሚያሰቃያችሁን እግዚአብሔር አምላክ ወደ በረሃ ያሳድዳቸዋል። ለውጥ በህይወታችሁ እንዳይሆን የሚከለክሉትን እግዚአብሔር አምላክ ወደ በረሃ ያሳድዳቸዋል። እስከ ዛሬ ድረስ መንፈሳዊ ዓለም ላይ ሆነው ስጋዊ ነገራችሁን የሚያሰቃዩ መከራ የሚያደርሱባችሁን እግዚአብሔር አምላክ ያሳድዳቸዋል። ወዴት ነው የሚያሳድዳቸው ብላችሁ ብትሉ ወደ በረሃ፣ ወደማይመለሱበት፣ ሰው ወደሌለበት። እግዚአብሔር ስም የተባረከ ይሁን። እርሱም ትዕቢትን አድርጓል፣ ግማቱ ይወጣል፣ ክርፋቱ ይወጣል። ግማቱ ይወጣል ብሎ የምናገረው ይሞታል ማለት ነው። በቃ ኦሬዲ ያበቃለታል፣ ያከትምላቸዋል። እስከዛሬ ያሰቃያችሁን እግዚአብሔር ይበቀላል። ለምን? በቅናት ስለተነሳ። አንድ ሰው በቅናት ሲነሳ ከመግደል አይመለስም። በቅናት ከተነሳ ደግሞ እግዚአብሔር እንደዚሁ አንድ ታምር ይሰራል። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ምድር ሆይ እግዚአብሔር ታላቅ ነገር አድርጓልና አትፍሪ፣ ደስ ይበልሽ፣ እልልም በይ። እናንተም የምድር እንስሶች ሆይ የምድረ በዳው ማሰማሪያ ለምልመዋልና ዛፉ ፍሬውን አፍርቷልና በለሱም ወይኑም ኃይላቸውን ሰጥተዋልና አትፍሩ። እናንተም የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋል፣ እንደ ቀድሞ የፊተኛውና የኋለኛውን ዝናብ አዝንቦላችኋል፣ በእርሱ ደስ ይበላችሁ ይላል። አሁን እግዚአብሔር ቃል ሲናገር ምድር ሆይ
እግዚአብሔር ታላቅ ነገር አድርጓልና ደስ ይበልሻል። ምድር ደስ የሚላት ለምንድን ነው? እግዚአብሔር ምህረትን ስላደረገ፣ እግዚአብሔር ስለራራ እህልና ወይን ዘይትን መስጠት ብቻ ሳይሆን የኋለኛና የፊተኛ ነገርን ዝናብን እሰጣለሁ አለ። ዝናቡ ሲመጣ ደግሞ ምን ያደርጋል? ያለመልማል። እግዚአብሔር አምላክ የተባረከ ይሁን። ከእንግዲህ ህይወታችሁ ይለመልማል፣ መንፈሳዊ ነገራችሁ ይለመልማል፣ ቅባታችሁ ይለመልማል። ፍሬ የምታፈሩ ለእግዚአብሔር ፍሬ የምታፈሩ ትሆናላችሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላኬ ያለመልማችኋል። ምን ትሆናላችሁ አለ? ትለመልማላችሁ። እግዚአብሔር አምላክ የተባረከ ይሁን። የኋለኛው ዝናብ ይመጣል፣ የፊተኛው ዝናብ ይመጣል። የኋለኛውም ዝናብ የሚያለመልም ነው፣ ፍሬ እንድታፈሩ የሚያደርግ ነው። የኋለኛውም ደግሞ የፊተኛውም ደግሞ እንደዛው ፍሬ እንድታፈሩ የሚያደርግ ነው። እነዚህ ሁሉም በእናንተ ላይ ይመጣሉ ብሎ ይናገራል። የእግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። በአሁኑ ኃይል የኋለኛውና የፊተኛውን ዝናብ በጽድቅ ሰጥቷቸዋል ይላል። እግዚአብሔር ስም የተባረከ ይሁን። ስለዚህ የፊተኛውን የኋለኛው ዝናብ አዝንቦላችሁ በእርሱ ደስ ይበላችሁ፣ በእርሱም እልል በሉ። ከእንግዲህ በኋላ በመድረቅ ሰላም በማጣት እረፍት በማጣት አትጨነቁ ማለት በእርሱ ደስ ይበላችሁ። በቃ የሚያስደስት ከዚህ በኋላ ፊውቸራችሁ ያለው ብሩህ ነገር ነው፣ ደስ የሚያሰኝ ነገር ነው፣ ደስታ ነው። ጭንቀት የለም፣ ግራ መጋባት የለም፣ ሰላም ማጣት የለም። እግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር ፊታችሁን የደስታ ያደርጓል፣ የፊታችሁን ዘመን የስኬት ያደርጓል። እግዚአብሔር ስም የተባረከ ይሁን። ስለዚህ ከፊታችሁ ያለው ደስታ ነው። አሁንም ደግሞ ምን ብሎ ይናገራል? ቁጥር 24 ላይ አውድማዎች እህል ይሞላሉ፣ መጥመቃዎች የወይን ጠጅን ዘይትንም አትረፍርፎ ያፈሳሉ ብሎ ይናገራል። እንደ ድሮ አቶ መለመን አይደለም፣ አቶ ለእርዳታ ወደ ሌላ ሰው መምጣት አይደለም። አውድማዎች እህል ይሞላሉ አለ። እግዚአብሔር ስም የተባረከ ይሁን። የወይን መጥመቃው ደግሞ በወይን ይሞላል፣ እንደገና በዘይት ይሞላል። የተትረፈረፈ ይሁን። ከዚህ በኋላ የተትረፈረፈ ህይወት፣ ለሌላ የሚተርፍ ህይወት ይኖራችሁ። በመንፈስም በስጋም እግዚአብሔር ታሪካችሁን ይለውጣል። የእግዚአብሔር ስም ለዘላለም የተባረከ ይሁን። ጌታ ኢየሱስ ክርስቶስ ስሙ ይባረክ። ቀጥሎ ምን ይላል? የሰደድኩባችሁ ታላቁን ሰራዊቴ አንበጣና ደጎቢያ ኩብኩባና ተምች የበላቸውንም አመታት እመልስላችኋል። ብዙ መብልንም ትበላላችሁ ትጠግቡማላችሁ። ከእናንተም ጋር ታምራትን የሰራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤ ለዘላለም አያፍርም ብሎ ይናገራል። ዘይትን እሰድላችኋለሁ ብቻ አይደለም፣ ከዚህ በፊት የተበላሹ ዘመናችሁ፣ የተበላሸው አመቶቻችሁ ምን አደርጋለሁ? አንበጣና ደጎቢያ ተምችና ኩብኩባ የበላቸውን አመታቶች እመልስላችሁ። እግዚአብሔር ይባረክ። ያን የተበላውን አመት፣ ዘመን የተበላ አመት የተበላ ሳላገለግልበት፣ ለእግዚአብሔር ሳልኖርበት፣ የእግዚአብሔርን ስራ ሳልሰራበት የምትሉት እነዛን አመቶች ምን አደርጋለሁ? እቀይራለሁ አለ። በሌላ አዲስ ዘመን። የተበላው ዘመን ተበልቷል፣ እሱን አታስበዋል። እግዚአብሔር ስም የተባረከ ይሁን። በዛ ፋንታ ሌሎች አመታቶችን እሰጣቸዋለሁ። የምታገለግሉበትን፣ ደስ የምትሰኙበትን፣ በስኬት የምትኖሩበትን፣ በመንፈስ በስጋ የምትበለጽጉበትን፣ ለእግዚአብሔር ክብር የምትሆኑበትን አዲስ ዘመን እሰጣቸዋለሁ አለ እግዚአብሔር። እግዚአብሔር ይባረክ። ስለዚህ ዘመኔ ተበልቷል፣ ከእንግዲህ በኋላ እኔ ለምንም አልጠቅም፣ ጊዜን በከንቱ አሳልፌያለሁ፣ ጊዜ በመከራ አልፏል፣ ከዚህ በኋላ ወደ ኋላ መመለስ አልችልም ብላችሁ ተስፋ የቆረጣችሁ እግዚአብሔር ዘመናችሁን አድሶ ያንን የመከራ ዘመን፣ ያን የተበላውን ዘመን በሌላ አዲስ ዘመን ተክቶላችኋል። ምክንያቱም አንበጣና ደጎቢያ ተምችና ኩብኩባ የበላቸውን አመታት እመልስላችኋለሁ አለ። ያንን አመት አስወግዶ እግዚአብሔር ሌላ አዲስ ዘመን ይሰጣችኋል። በእድሜያችሁ ላይ በተበላው ዘመን ፋንታ ሌላ ዘመን ጨምሯል ማለት ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ሌላ ዘመን ስለተጨመረ በተጨመረው ዘመን እንደገና በስኬት ትንቀሳቀሳላችሁ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ዘመኔ ተበልቷል የምትሉ እግዚአብሔር ስለራራላችሁ፣ እግዚአብሔር ስለቀናላችሁ ዘመናችሁ በተበላው ዘመን ፋንታ ሌላ የደስታ ዘመን፣ ሌላ የስኬት ዘመን፣ ሌላ የከፍታ ዘመን አዘጋጅቶላችኋል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን።
ስለዚህ እግዚአብሔርን ልታመሰግኑና በድሮ መንገድ ሳይሆን እግዚአብሔር በሚወደው መንገድ እንድትሄዱ እግዚአብሔር ይፈልጋል። እንደገና ወደሱ እንድትጠጉ ይፈልጋል። እንደገና ሊያነሳችሁ ይፈልጋል። እንደገና ሊባርካችሁ ይፈልጋል። እንደገና ታሪካችሁን ሊለውጥ ይፈልጋል። እግዚአብሔር ስም የተባረከ ይሁን። እንደገና እንደሌላ ሰው አድርጎ ሊቀይራችሁ ይፈልጋል። እንደገና ለክብሩ ሊያደርጋችሁ ይፈልጋል። እንደገና አዲስ ዘይት፣ አዲስ ቅባት፣ እንደገና አዲስ ነገር ለትውልድ በረከት የምትሆኑበትን ሌላ ነገር እግዚአብሔር አምላክ ሊሰጣችሁ ይፈልጋል። ጌታ ኢየሱስ ክርስቶስ ስሙ ይባረክ። ስለዚህ አሁን ራሳችሁን አነቃቁ። ከወደቃችሁበት ተነሱ። ተስፋ ከቆረጣችሁበት ስፍራ በቃ ተስፋችሁን እንደገና አንሱ። የጣላችሁትን የትንቢት ቃላችሁን አንሱ። እግዚአብሔር ብሎኝ ነበረ ግን ነገሮችን ስላበላሸው ከዚህ በኋላ ያላችሁ እግዚአብሔር እንደገና አምላክ። እግዚአብሔር ስም የተባረከ ይሁን። አብርሃም ዘፍጥረት ምዕራፍ 16 ላይ እግዚአብሔር ልጅን ስለከለከለኝ አለችው ሳራ፣ እኔ ማህፀኔን እግዚአብሔር ስላደረቀው በቃ ቺን ሰራተኛዬን አጋርን ልስጥህና ከአጋር ሌላ ልጅ ውለድልን፣ በሱ ደስ ይበለን አለች። በሷ ልጅ ሐሴት እናድርግ በቃ ስትለው እሺ ብሎ እግዚአብሔርን ሳያማክር ገባበት። 70 ዓመት ሽማግሌ ሆኖ ሳለ ዝሙት ሰራ ማለት ነው። ግን ያንን አደረክ ብሎ አብርሃም ሲመለስ እግዚአብሔር የተስፋውን ቃል አልከለከለው። አሁን እንደዛ ሆኖ ሳለ እግዚአብሔር ምዕራፍ 17 ላይ እንዲህ ብሎ ተናገረው። አብርሃም ሆይ አለ በአጋር ፊትና በሳራ ፊት መመላለስን አቁምና አለ በእኔ ፊት ተመላለስ፣ ፍጹም ሁንልኝ አለ። እግዚአብሔር ስም የተባረከ ይሁን። በእኔና በአንተ መካከል አዲስ ቃል ኪዳን አደርጋለሁ ብሎ እግዚአብሔር ተናገረ። ምዕራፍ 17 እና ምዕራፍ 18 ላይ እግዚአብሔር እንደገና ቃል ኪዳኑን ከአብርሃም ጋር አድሶ ከዛ በኋላ በስተርጅና እግዚአብሔር ምዕራፍ 18 ላይ እየተራመደ ወደ አብርሃም ቤት መጣ። አብርሃም መንገድ ላይ ጎራ ባይል ኖሮ ወደ አጋር የተስፋ ቃሉ አይረዝምበትም ነበር። ወዲያው ይመጣለት ነበር። ነገር ግን ያልመጣበት ምክንያት ምንድነው ብላችሁ ብትሉ ወደ አጋር ጎራ አለ። በዛ ምክንያት ዘመኑ ተበላ። ዘመኑ ስትበላ እግዚአብሔር ያንን የተበላውን ዘመን ቀየረለትና እንደገና የስኬት ዘመን አመጣለት። የተስፋ ቃሉን የሚወርስበት እንደተነገረው የተስፋ ቃሉ እንዲወለድ እንዲታቀፍ አደረገ። እግዚአብሔር ይስሐቅን ሰጠው። ይስሐቅ ማለት ሳቅ ማለት ነው። ሳቅ ማለት እግዚአብሔር የአብርሃምን ቤት ሳቅ አደረገ። ስለ አብርሃምና ስለ ሳራ መውለድ በጥልቀት ያየ ሰው ሁሉ ይስቃል። ቢያንስ ፈገግ ብሎ ነው የሚያልፈው። ለምን? የ100 ዓመት ሽማግሌ የ90 ዓመት አሮጊት ስለወለዱ። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር እንደገና አምላክ ስለሆነ ስለዚህ ወደ አንቺም ቤት ይመጣል፣ ወደ እናንተም። ለምን? እግዚአብሔር ስለቀና ስለራራ። አብርሃም ተነስቶ አረማመዱን ከእግዚአብሔር ጋር እንዳደረገ፣ አካሄዱን ከእግዚአብሔር ጋር እንዳደረገ፣ በቃኝ እንዳለ ከወደቃችሁበት ስፍራ ተነሱ። ተስፋ ቆርጣችሁ እኔ እግዚአብሔር ትቶኛል፣ እኔማ ያን ሁሉ አድርጌ እግዚአብሔር ዳግም አያስበኝም የምትሉ ያስባችኋል እንዴ? እግዚአብሔር እንዴት አያስባችሁ? እግዚአብሔር እኮ ሰው አይደለም። እግዚአብሔር እንደናንተ አስተሳሰብ አይደለም። የናንተ አይምሮ እንደሚያስበው አይደለም። እግዚአብሔር ሩሩህ አምላክ ነው። እግዚአብሔር የሚራራ የሚምር አምላክ ነው። የምህረት አምላክ ነው። ስለዚህ እግዚአብሔር አይተዋችሁም። እግዚአብሔር አይጥላችሁም። ተነሱና ያቅማችሁን ያክል መጥራት ጀምሩ፣ መጾም ጀምሩ፣ መጸለይ ጀምሩ፣ ማንበብ ጀምሩ። እግዚአብሔር ፊትህን ፈልጋለሁ፣ ዘመኔን አድስልኝ በሉ። እግዚአብሔር ካንተ ጋር ያለውን ኮኔክሽን አጥብቅልኝ በሉ። እርዳኝ፣ መንፈስን ስጠኝ፣ አበርታኝ በሉ። ምህረት አድርግልኝ በሉ። እግዚአብሔር ይሰማል፣ ይራራል። እግዚአብሔር ስም የተባረከ ይሁን። ልክ እንደዛ ሲያደርጉ ነው እግዚአብሔር ስለ ምድሩ ቀና፣ ለህዝቡም ራራለት ብሎ የተናገረው። እግዚአብሔር መቀናት የጀመረው ለእስራኤል ህዝብ መራራት የጀመረው ንስሐ ሲገቡና ሲመለሱ ነው። በፊት ጥሩ ስላልሰሩ ነው እግዚአብሔር አሳልፎ የሰጣቸው በዚያ ለዛ እና በኋላ ላይ ወደ እግዚአብሔር ሲመለሱ ግን እግዚአብሔር አምላክ ይሄን ሁሉ አደረገላቸው። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እና ብዙ መብልንም ትበላላችሁ፣ ትጠግባላችሁ፣ ከናንተ ጋር ተአምራት የሰራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ ይላል። በተአምራት ነው እግዚአብሔር የሚያጠግባችሁ። የተራባችሁትን አበላሽቻለሁ እንጂ በጽድቅ ብኖር እንዲህ ቢያደርግ የምትሉ እግዚአብሔር ሊያጠግባችሁ ይፈልጋል። እግዚአብሔር ሊያጠግባችሁ ይፈልጋል። ውድ ወገኖች ሊያጠግባችሁ ይፈልጋል። ይሄም ደግሞ የሚያደርገው እግዚአብሔር በተአምራት ነው። እግዚአብሔር በተአምራት ወደ እናንተ ይመጣል። በተአምራት ወደ ህይወታችሁ ይመጣል። ትነሳላችሁ። በተለያየ ተስፋ ቆርጣችሁ በቃ ከዚህ በኋላ እኔ እግዚአብሔር አያስበኝም ብላችሁ
በቃ ተስፋ የቆረጠ ሰው ወደ መጠጥ ይሄዳል። ተስፋ የቆረጠ ሰው ወደ ድራግስት ወደ አሽሽ ይሄዳል። ተስፋ የቆረጠ ሰው አይጸልይም። እኔ ከዚህ ነገር መላቀቅ አልችልም ይላል። ትችላለህ። እግዚአብሔር አቅም ይሰጣል። እግዚአብሔር ጉልበት ይሰጣችሁ። ካላችሁበት ሁኔታ ውስጥ መላቀቅ ትችላላችሁ። እግዚአብሔር እጃችሁን ይዞ ያነሳችኋል በጌታ በኢየሱስ ክርስቶስ። ስለዚህ ተስፋ ከቆረጣችሁበት ተነሱ። እናንተም በርሱ ትጠግባላችሁ፣ ትበላላችሁ፣ ትጠግባላችሁ። ከናንተ ጋር ተአምራትን የሰራው የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ ይላል። እውነት ታመሰግኛለሽ። እውነት ታሪክሽ ተለውጦ፣ ውስጥሽ ተለውጦ፣ ህይወታችሁ ተለውጦ እግዚአብሔር ለዚህ ያደረስከኝ ምሕረት አረክልኝ፣ ራራህልኝ ብላችሁ እስክታመሰግኑ አፋችሁ በምስጋና እስኪሞላ። እናንተ ብቻ አይደላችሁ፣ ሰዎች ስለናንተ እግዚአብሔርን ማመስገን ይጀምራሉ። ጌታ ኢየሱስ ስሙ ይባረክ። እውነቴን ነው የምላችሁ፣ ሰዎች ስለናንተ እግዚአብሔርን ያመሰግናል። እግዚአብሔር የድሮን ህይወት ብቻ አይደለም ከዛ የበለጠ ነገር ይሰጣቸዋል። ጌታ ኢየሱስ ክርስቶስ ስሙ ይባረክ። ከዛ የበለጠ ይራራላችኋል። ከዛ የበለጠ ምርኳችሁን እጥፍ ድርብ አድርጎ ይመልሳል እግዚአብሔር። እግዚአብሔር አምላክ የተባረከ ይሁን። በድሮ አይደለም ከድሮ በላይ። ለምን ዘመናችሁ እንዲበላ እንድትሳሳቱ ያደረገውን ጠላት እንድትበቀሉ እግዚአብሔር አምላክ አቅም ይሰጣችኋል። እግዚአብሔር አባት ብርታት ይሰጣችኋል። እግዚአብሔር አምላክ ጉልበት ይሰጣችኋል። እግዚአብሔር አባት መንፈስ ይሰጣችኋል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ቶሎ በሉ፣ ለዚህ ቃል ምላሽ ስጡ። አሁን የአቅማችሁን ያክል ዳዴ ማለት ጀምሩ። ተመልሳችሁ እንኳን እዛ ብትወድቁ እንደገና ስትሞክሩ እንደገና ብትወድቁ እንደገና ስትሞክሩ እየሞከራችሁ ቀጥሉ። ድንገት መጥቶ ጌታ እጃችሁን ይይዛል። ድንገት ያራምዳችኋል። ድንገት ያላቅቃችኋል። አልላቀቅ ካላችሁት ነገር ድንገት ከላችሁ ላይ ይሰብረዋል። ቻካማሳታ ድንገታዊ ድንቅ ነገር በህይወታችሁ ይሆናል። ይሄም ደግሞ ምንድነው የምለው እናንተም በርሱ ትጠግባላችሁ። ከናንተ ጋር ታምራትን ያደረገውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። የድሮውን ህይወት የተጠማችሁ፣ የድሮውን ህይወት የተራባችሁ፣ የድሮውን ህይወት በቃ ምን ነው ሁሉ ነገር በቀረብኝ፣ ምድራዊ ነገር ብዙ አግኝቻለሁ፣ መንፈሳዊ ነገር የጠፋ እንደ ድሮ ያለው ህይወቴ በመንፈስ ቅዱስ የሆነው ደስታ ከውስጤ ተደልቷል። ምንድነው ይሄ ሁሉ ቢቀርብኝና በቃ እግዚአብሔርን ባገለግል የምትሉ እግዚአብሔር እንደገና አምላክ ነው። እግዚአብሔር ይጎበኛችኋል። አንድ አገልጋይ በጣም እግዚአብሔር የሚሰራበት ነበርና አንድ ጊዜ አጋንንት በፊቱ አይቆሙ። አጋንንት እሱ ገና መድረክ ላይ ቆሞ ሃሌሉያ ሲል መራጋፍ ይጀምራል። በጣም የእግዚአብሔር ዝና በርሱ ወጥቶ ነበርና በአንዳንድ ነገር በድህነት አልፎ ስለነበረ ወደ ገንዘብ ፎከስ አድርጎ የእግዚአብሔርን ነገር ጥሎ እግዚአብሔር በማይወደው መንገድ ሲሄድ እግዚአብሔር ያንን ጸጋ ወሰደበት። ሲወስድበት ምን አለ? ይሄ ሁሉ ያለኝ ትላልቅ ንብረት አለ። አሁን ሚሊዮነር ከሆነ በኋላ እግዚአብሔር ይሄን ሁሉ ወስዷል፣ የድሮውን ጸጋ በሰጠኝ ብሎ ተናገረ። ቀላል ነው፣ እግዚአብሔር ይሰጣል። ለምን? እግዚአብሔር እንደገና አምላክ ነው። እግዚአብሔር በፊቱ ስትወድቁ፣ ፊቱን ስትፈልጉ እግዚአብሔር የምሕረት አምላክ ነው። እግዚአብሔር ይረዳል። እግዚአብሔር ያነሳል። እግዚአብሔር የወደቁትን ያነሳል ይላል። የተፍገመገሙትን ወይም የተንገዳገዱትን እግዚአብሔር ይደግፋቸዋል እንጂ ወድቃችሁ በዛው ቅሩ የሚል የለውም። እግዚአብሔር ስም የተባረከ ይሁን። ስለዚህ ነግራችኋለሁ ውድ ወገኖች የምትሰሙን፣ እግዚአብሔር ስለናንተ ቀንቷል፣ ስለናንተ ራርቷል። ማንም በጽድቁ እዚህ የደረሰ የለም። እግዚአብሔር ምሕረት አድርጎለት ነው። ስለዚህም አሁን እግዚአብሔር ያነሳችኋል። እንደገና ታሪካችሁ ይለወጣል። እንደገና ውስጣችሁ ይታደሳል። እንደገና ደስተኞች ትሆናላችሁ። እንደገና ጌታን ማገልገል ትጀምራላችሁ። እንደገና እግዚአብሔር በመንፈስም በስጋም ያበለጽጋችኋል። እንደገና ከተያዛችሁበት አልላቀቅ ካለው ያላቀቃችኋል። እግዚአብሔር ስም የተባረከ ይሁን። አንድ ልጅ ከጌታ ወደ ዓለም ሄደው ከዛ በኋላ ከዓለም ለመመለስ ጥረት አድርጎ ብዙ ጊዜ አቃተውና ወደ ዓለም ስትገባል እንደ ስታዲየም ሰፊ ነዋል። ማንዴ ከተገባ ግን መውጫው ይቸግራል። መውጫው የቸገራችሁ ለዚህ ቃል ምላሽ ስጡና እናንተም እንደ እስራኤል ሕዝብ መጾም ጀምሩ፣ መጸለይ ጀምሩ፣ ማንበብ ጀምሩ። በቃ እያዳለጠ እየጣላችሁ እናንተ ቀጥሉ። የአቅማችሁን ያክል ዳዴ በሉ። ድንገት ስትወድቁም በቃ እግዚአብሔር ወድቅ ያለው ይሄው አቅም አጥቼ ነው፣ ጉልበት አጥቼ ነው በሉ። እግዚአብሔር አምላክ መጥቶ እጃችሁን ይይዛል ራሱ። ጴጥሮስ እኮ መስመጥ ሲጀምር ወደ ማዶ እንሻገር ብሎ በውሃ ላይ እንዳንተ ወደ አንተ እንዲመጣ ያዘዘኛልና ና ስለው ወደ ኢየሱስ ክርስቶስ መምጣት ጀምሮ ወዲያው ተጠራጠረና መስመጥ ሲጀምር ጌታው አድነኝ ባለው ጊዜ ስማት አንተ እምነት የጎደለ አላለው። ሄዶ ኢየሱስ እጁን ያዘ። አንተ እምነት የጎደለ ስለምን ተጠራጠርክ ብሎ በውሃ ላይ ያራመዱ። ከዛ በኋላ ወደ ጀልባይቱ ወጡ፣ ወዲያው ተሻገሩ ማለት ነው። እንደዛ ነው አምላካችን እግዚአብሔር። ስም አጠፋ የሚል ነገር የለው።
በእናንተ መዳን እንጂ በማንም መጥፋት አይደሰትም። ምንድነው ምለው? በሕዝቅኤል መጽሐፍ ላይ የሟቹን ሞት አልፈቅድም ይላል። የሟቹን ሞት ስለ ኃጢአተኛው ተመልሶ በሕይወት እንዲኖር እንጂ ኃጢአተኛው እንዲሞት ወይም ሲኦል እንዲገባ ፈቃዱ አይደለም። ፈቃዱ አይደለም እግዚአብሔር። ስለዚህ እኔ እግዚአብሔር ጥሎኛል፣ እግዚአብሔር ትቶኛል የምትሉ እግዚአብሔር አልጣላችሁም፣ አልተዋችሁም። እንደውም እግዚአብሔር ስለእናንተ ቀንቷል። እግዚአብሔር ስለእናንተ ራርቷል። እግዚአብሔር ሊያነሳችሁ መጥቷል። ዛሬ በዚህ ቃል እግዚአብሔር እናንተን ሊያነሳ ነው። ይሄ ቀን የእናንተ ቀን ነው። የምትነሱበት ቀን፣ ታሪካችሁ የምንለወጥበት ቀን። ያኔ ትናንትና ጥያለሁ፣ አሁን በጠላት እየተረገጥኩ ነው የምኖረው፣ ከዚህ በኋላ ሰው አልሆንም አልመለስም የምትሉ እግዚአብሔር እንዲህ አለ፣ ዘይትን፣ እህልን፣ ቅባትን እሰድላችኋለሁ፣ እናንተም በእርሱ ትጠግባላችሁ። ከእንግዲህ በኋላ በአሕዛብ መካከል መሰደቢያ አላደርጋችሁም። የድሮ ቦታ አትመለሱም። የድሮ ችግር አይዛችሁም። የድሮ ቀንበር አይዛችሁም። ሰብርላችኋለሁ አለ። ኡቻኪያሞ ሶቶኮሎ ማህያ ዶዛዲ ቢግላ ባህያ እሰብረዋለሁ አለ። አስወግደዋለሁ። ታሪክን እለውጣለሁ አለ እግዚአብሔር። እውነት ነው፣ እግዚአብሔር አምላክ ይለውጣል ውድ ወገኖች። ስለዚህ ተነሱ እና እናንተም በእርሱ ትጠግባላችሁ። ከእናንተ ጋር ታምራት ያደረገውን እግዚአብሔርን ስም ታመሰግናላችሁ። ሕዝቤ ለዘላለም አያፍርም። ለዘላለም አታፍርም። እስከዛሬ አፍረ ሊሆን ይችላል። እግዚአብሔር ስለአንተ ስለቀን፣ እግዚአብሔር ስለራረ ከዚህ በኋላ አታፍርም። ከዚህ በኋላ ህፍረት የለም። ከዚህ በኋላ እግዚአብሔር ታሪካችሁን ይለውጣል። ከዚህ በኋላ ነገራችሁ ይለወጣል። ኢየሱስ የሞተው ለእናንተ ነው። ኢየሱስ መስቀል ላይ የቃተተው ለእናንተ ነው። ኢየሱስ ዋጋ የከፈለው ለእናንተ ነው። የወደቁት በዛ እንዲቀሩ ሳይሆን የወደቁ እንዲነሱ ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር በተአምራት ይባርካችኋል። እግዚአብሔር በተአምራት ይለውጣችኋል። እግዚአብሔር በተአምራት እንደሌላ ሰው አድርጎ ይቀይራችኋል። እግዚአብሔር ስም የተባረከ ይሁን። ቀጥሎ ምን ብሎ ተናገረ? እኔም በእስራኤል መካከል ሆናለሁ አለ። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እኔም በእስራኤል መካከል እንዳለሁ፣ እኔም አምላካቸው እግዚአብሔር እንደሆን፣ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤ ለዘላለም አያፍርም። ቀጥሎ መንፈሴንም በውስጣቸው አሳድራለሁ ይላል። እንደውም ወንዶችና ሴቶች ልጆቻቸው ትንቢት ይናገራሉ፣ ጎበዛዞቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ህልም ያልማሉ። ከዚህ በኋላ ህልም ማለም ይሆንላችሁ። ከዚህ በኋላ ራእይ ማየት ይሆንላችሁ። ለሌላ ሰው መልእክት የምታመጡ ትሆናላችሁ። እግዚአብሔር አምላክ ከወደቃችሁ አንስቶ ሊቀባችሁ ይፈልጋል። ስለዚህ ዛሬ ጀምሩ፣ ዳዴ ማለት ጀምሩ፣ ወደ እግዚአብሔር ለመጠጋት ጀምሩ፣ ለማምለጥ መታገል ጀምሩ። እግዚአብሔር አቅሙ ነኝ በሉት። ጌታ ኢየሱስ መጥቶ በህይወታችሁ ታምር ይሰራል። ከናንተ ጋር እንዳለ በመሐከላችሁ እንዳለ እግዚአብሔር ታምር በመስራት ያሳያል። እግዚአብሔር ሰው አይደለም፣ ሰውን አይጥልም። እግዚአብሔር ሰው አይደለም፣ የወደቁትን እዛው ረግጦ አይሄድም። እግዚአብሔር ሰው አይደለም፣ የወደቁትን ያነሳል። እግዚአብሔር እንደ ሰው በሰው አይፈርድም። ሰው የራሱን ኃጢአት ይዞ በሰው ይፈርዳልና እግዚአብሔር በሰው አይፈርድም። ስለዚህ እግዚአብሔር ስለምድሩ ቀና፣ ለህዝቡ ምራራለት ይላል። እግዚአብሔር ቀንቶላቸዋል። እግዚአብሔር ራርቶላቸዋል። እግዚአብሔር ከወደቃችሁበት ስፍራ ሊያነሳችሁ ይፈልጋል። እግዚአብሔር አምላኬ ታምራትን በህይወታችሁ ሊያደርግ ተነስቷል። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ስለዚህ ምን አለ? መንፈሴን በላያችሁ ላይ አፈሳለሁ አለ። መንፈሱ በላያችሁ ላይ ይፈሳል። አቅም የሚሆናችሁ እሱ ነው። ጉልበት የሚሆናችሁ እሱ ነው። የሚያጽናናችሁ እሱ ነው። የሚያላቅቅ እሱ ነው። ምን ብሎ ተናገረ ጌታ ኢየሱስ? እሳትን ልጥል መጣሁ አለ። ከነደደ ወዲያ ምን እፈልጋለሁ? እሳትን ስጥል አለ። 5 ሰዎች በአንድ ቤት ይኖራሉ። 2 በ3 ላይ፣ 3 በ2 ላይ ይሆናል። መለያየት ይሆናል። ዛሬ ከማትወዶ ባህሪ ጋር፣ ከማትወዶ በህይወት ላይ የሆነ ካለው እስራት ጋር፣ ካለባችሁ ስብራት ጋር፣ ጣፍንጎ ከያዛችሁ ጋር መለያየት ይሆናል። እንደው ተጣብቆን ከብረት ዝገት ከብረት ጋር እንደሚጣበቅ ስታጠብ እንደማይለቅ አቃጥሎ ይለቀዋል፣ ያስለቀቃችኋል። መንፈስ ቅዱስ ያፋታችኋል። ከዚህ ሰዓት ጀምሮ መላቀቅ ይሆናል። እግዚአብሔር ስም ለዘላለም የተባረከ ይሁን። በእሳት በእግዚአብሔር መንፈስ ጌታ ኢየሱስ ክርስቶስ ስሙ ይባረክ። እንጸልይ። ኢንቻኪያሞ ሶቶኮሎ ማያዶዛ ዲቢግላ በረደ ጋዳሪቲ ማንዳ ቼምፒያ ኪያሞ ሶቶኮሎ ማያዶዛ ዲያ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም ለዚህ ህዝብ ተናገር ያልከኝን ተናግሬያለሁ። አሁን በምን አይነት ሁኔታ ውስጥ እንዳሉ አንተ ታውቃለህ። ያለባቸውን ችግር ታውቃለህ። ያለባቸውን ቀንበር ታውቃለህ። እግዚአብሔር አባት ለእያንዳንዳቸው ምህረት እንድታደርግ በኢየሱስ ስም እለምናለሁ። እንደተናገርከው ለህዝብ እንድትራራ በኢየሱስ ስም እለምናለሁ። እግዚአብሔር አባት ሆይ ቃል እንደምናገር ምህረትን እንድንቀበል በሚያስፈልገን ጊዜ ወደ ጸጋው ዙፋን ፊት በእምነት እንቅረብ።
ብለህ እንደተናገርክ እግዚአብሔር አምላክ ወደ ጸጋ ዙፋን ፊት የሚሰሙኝን ወገኖቼን ሁሉ ይዤ ቀርባለሁ። አሁን ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ምህረትን አድርግላቸው፣ መንፈስ ይፍሰስባቸው። በጌታ በኢየሱስ ክርስቶስ እለምንሃለሁ። የመንፈስ እሳት ያግኛቸው፣ የመንፈስ እሳት ያግኛቸው። በጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ታሪካቸው እንዲለወጥ፣ ከዚህ ሰዓት ጀምሮ ህይወታቸው እንዲለወጥ፣ ከዚህ ሰዓት ጀምሮ መንፈስ በላያቸው ላይ እንዲሆን በጌታ በኢየሱስ ክርስቶስም እለምንሃለሁ። ከዚህ ሰዓት ጀምሮ ሰማይ በላያቸው ላይ ይከፈት። ከዚህ ሰዓት ጀምሮ የሚረዷቸው መላእክቶች እግዚአብሔር አምላክ በጌታ በኢየሱስ ክርስቶስም እንዲመጣ በኢየሱስ ክርስቶስም እንዲያጅቧቸው ጸልያለሁ። እግዚአብሔር አምላክ በጌታ በኢየሱስ ክርስቶስም አልላቀቅ ብሎ የያዛችሁ የትኛውም ቀንበር በጌታ በኢየሱስም የተሰበረ ይሁን። ድራግስት ቢሆኑ አሽሻሞች ቢሆኑ እግዚአብሔር አምላክ በየትኛውም ቀንበር ቢያዙ አሁን ከዚህ ሰዓት ጀምሮ ይሄን ቀንበር በኢየሱስ ክርስቶስም ሰበር። ብዙ ነገራቸውን ይጣሉ፣ ብዙ ህይወታቸው የተበላሸ ከዚህ ነገር የተነሳ እግዚአብሔር አምላክ ታሪክን የሚያድስ የተበላሸውን ዘመን የሚቀይር የመንፈስ እሳት በእያንዳንዳቸው ላይ በኢየሱስ ክርስቶስም ይምጣ። ለሐዋርያት አቅም የሆናቸው ጉልበት የሆናቸው እግዚአብሔር አባት ጥሶ እንዲሄዱ ያደረገ የመንፈስ እሳት ያገኛቸው፣ በኢየሱስ ክርስቶስም ያገኛቸው። ከበዚህ በመንፈስ እሳት የተያዙበት ቀንበር በኢየሱስ ክርስቶስም ይሰበር። በኢየሱስ ስም፣ በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም ይሰበር፣ ይሰበር። አልላቀቅ ያለ የያዛቸው የርኩስ መንፈስ ኃይል በእግዚአብሔር እሳት የተበላ ይሁን። ትናንት ስራውን ሲያፈርሱ የነበረ ዛሬ አገኘው ብሎ የሆነ ቦታ እየተበቀላቸው ያለው ክፉ አሁን በኢየሱስ ስም የተወጋ ይሁን። ወጋ ነው በኢየሱስ ስም። ሰበርን በኢየሱስ ስም። የታሰሩበት እስራት ከላያቸው ላይ ይፈታ። ኢንቻኪያሙ ሶቶኮሎ ማያዶዛ ዲብል በረደ ጋዲማ በአሁን ሰዓት አያለው ሸክም በላዩ ላይ ተቀምጦ የጎበጡ ሰዎችን አያለው። ከባድ ሸክም በላያቸው ላይ ተቀምጦ ይህን ሸክም እግዚአብሔር ከላያቸው ላይ ሲያንከባልን አያለው። ወደ ጌታ ለመመለስ ጥረት እያደረገ በመንፈሳዊ ህይወት ለምልሞ ለእግዚአብሔር ለመኖር ጥረት እያደረጋችሁ ያላችሁ ግን ጎትቶ እዛው የሚያስገባ እዚህ ወገብ ላይ የታሰረ ጥቁር እስራት ነው ማለት አንድ እጅ መጥቶ ከላያችሁ ላይ ቆርጦ ሰጥን ወደ ኋላ የሚጎትታችሁ ጠላታችሁ ሲወጋ ያለ እግዚአብሔር ስም የተባረከ በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ በየትኛው ጨለማ ኃይል የተያዙ የዲያብሎስ አሰራር በኢየሱስ ስም ይፍረስ፣ በኢየሱስ ስም ይመታ፣ በኢየሱስ ስም በእሳት ይበላ፣ በኢየሱስ ስም እሳት ላኩ፣ እሳት ለቀቅ በጌታ በኢየሱስ ስም። አሁን የርኩስ መንፈስ ኃይል በኢየሱስ ስም የተሰበረ ይሁን። እግዚአብሔር አምላክ ዲሊቨራንስ የሚያስፈልጋቸው አሁን ነፃነታቸውን ይውሰዱ። ሰውነታቸው እሳት ይሁን። የተያዙበት ቀንበር ይሰበር፣ በኢየሱስ ስም 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 ይሰበር። እሳት ይሁን፣ እሳት 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 ኢንቻ ኪያሙ ሶቶኮሎማያ ዶዛ ዲቢግላባዱ አሩታ ኪያሙ ሶቶኮሎማያ አንጀ ኪያሙ ሶቶኮሎማያ ዶዛ ዲቢግላባዳ ጋዶዲዲማን መፈታትን አውጃል፣ ነፃ መውጣትን አውጃል። ቀንበራቸው እንዲሰበር በኢየሱስ ክርስቶስ ስም ጸልያለሁ። ከዚህ ሰዓት ጀምሮ እግዚአብሔር አባት መለኮታዊ ኃይል መንፈሳዊ አቅም ይግባባቸው። በጌታ በኢየሱስ ስም መንፈሳዊ አቅም ይግባባቸው። እግዚአብሔር አምላክ ካንተ በመለየታቸው መንፈሳዊና ስጋዊ በሽታ ያዛቸው፣ ሰላም ያጡ፣ እረፍት ያጡ፣ ልመለስ ብሎ አቅም ያጡ አሁን ያዛቸው ነገር በጌታ በኢየሱስ ክርስቶስም ከላያቸው ላይ ይውለቅ። ኡቻቻሙ ሶቶኮሎማያ ዶዛ ዲቢግላባዳ ጋዶዲዲማን ልብስ የለበሰ ሰው ልብሱ እንደሚወልቅ ከላያቸው ላይ ሲወልቅ ያለው እግዚአብሔር ስም የተባረከ እግዚአብሔር ከላያቸው ላይ ሲያወልቅ ያለው ቺምፒያ ኪያሙ ሶቶኮሎማያ ዶዛ ዲያ ተይዣለሁ ከዚህ በኋላ መቀጠል አልችልም የምትሉ እግዚአብሔር ራርቶላችሁ፣ እግዚአብሔር ቀንቶላችሁ፣ እግዚአብሔር አምላክ በህይወታቸው ታምር ሊያደርግ ተነስቷል። እግዚአብሔር ስም የተባረከ ይሁን። በጌታ በኢየሱስ ስም የትኛው የሚከታተላቸው ጠላት የተወጋዩ በኢየሱስ ስም የተወጋዩ በኢየሱስ ክርስቶስ ስም የተወጋዩ በኢየሱስ ክርስቶስ ስም የተወጋዩ በኢየሱስ ክርስቶስ ስም የተወጋ ይሁን። ኢንቻ ኪያሙ ሶቶኮሎማያ ዶዛ ዲቢግላባዳ ጋዶዲዲማን ቼምቢያ ኪያሙ ሶቶኮሎማያ ነፃ የሚያወጣ መንፈስ፣ ነፃ የሚያወጣ የእግዚአብሔር እሳት
ነፃ የሚያወጣ እግዚአብሔር አባት በጌታ በኢየሱስ ክርስቶስም በእያንዳንዳቸው ላይ ይምጣ። እግዚአብሔር አምላክ ስለነሱ የፈሰሰው የኢየሱስ ክርስቶስ ደም በመስቀል ላይ የፈሰሰው በኢየሱስም ረጨውባቸው። የኢየሱስ ክርስቶስን ደም ረጨው። የኢየሱስ ክርስቶስን ደም ረጨውባቸው። የክርስቶስ ኢየሱስን ደም ረጨው። በኢየሱስ ክርስቶስ ደም ነፃ ይውጡ። በኢየሱስ ክርስቶስ ደም ነፃ ይውጡ። በኢየሱስ ክርስቶስ ደም ነፃ ይውጡ። በኢየሱስ ክርስቶስ ደም ቀንበራቸው ይሰበር። በኢየሱስ ክርስቶስ ደም እስራታቸው ይፈታ። በኢየሱስ ክርስቶስ ደም ነፃ መውጣት ይሁን። የትኛውም የተሰወረ የተገለጠ የታሰረ የተለቀቀ የአመፃ ምስጢር በስውር ይሰራል ተብሎ እንደጻፈ በስውር የሚሰራ የጨለማ ጉልበት በኢየሱስ ስም የተመታ ይሁን። ከተወለዱበት ስፍራ ላይ ያሉበት ምድር ላይ እየተከተላቸው ሰው እንዳይሆን መንፈሳዊ ህይወታቸው እንዳይለወጥ በስጋ እንዳይለወጥ ቻሌንጅ አድርጎ አንገት እየደፉ እንዲኖሩ የሚያደርግ የጨለማ ጉልበት አሁን በኢየሱስ ስም በእግዚአብሔር እሳት የተበላ ይሁን። Incha chiamo sotto colomaglia dosa di biglabado aruta chiamo sotto colomaglia dosa di bilberet gadridima ቼምቢያ chiamo sotto colomaglia dosa di bilberet gadridima መፈታትን አወጁ። ነፃ መውጣትን አወጁ። የእያንዳንዱን ሰው ቀንበር ሰበሩ። እግዚአብሔር አምላክ ከዚህ ሰዓት ጀምሮ የደሙ ማህተም በእያንዳንዳቸው ላይ ይቀመጥ። ደሙ ባለበት አጥፊ አልገባም ተብሎ ጽፏል። ደሙ ባለበት የሞት መልአክ አልገባም። መንፈሳዊ ህይወታቸውን የሚገል ኢኮኖሚያቸውን የሚገል ከደሙ የተነሳ በኢየሱስ ክርስቶስም ለቆ እንዲሄድ በጌታ በኢየሱስ ክርስቶስም ዳግም እንዳይገባ ጸልይ። ላንተ ለታመንኩ ጌታ አሳልፌ ሰጠሁ። በበሽታ የተያዙ እግዚአብሔር አባት በካንሰር በሽታ በጌታ በኢየሱስ ክርስቶስ በጨጓራ ካንሰር የተያዘ ሰው ሲፈወሳል። ኡንቻኪያሙ ሶቶ ኮሎማያ ዶዛ ዲቢል በራዲጋ ቢዲማ የጨጓራ ካንሰር ሲፈወስ አያለሁ። እግዚአብሔር ይህን ቀንበር ሰበረው። እግዚአብሔር ስም ብሩክ ይሁን በጌታ በኢየሱስ ክርስቶስ። ሌሎችም በተለያየ በሽታ የተያዙ ነፃ መውጣት ያቃታቸው ሽምግልናቸው እርጅናቸው የበሽታ ይሆንባቸው በኢየሱስ ስም አሁን ነፃ ይውጡ። እግዚአብሔር አምላክ ያንተን የሚያከብሩበት የሚደሰቱበት እጅህን የሚያዩበት ወንጌልን የሚሰሩበት እግዚአብሔር አባት ሌሎችን የሚመክሩበት ሽምግልና እንዲሆንላቸው ጸለይኩ በጌታ በኢየሱስ ክርስቶስ። ሰይጣን እድሜ ስለሄደ ነው ስላረጀ ነው ከእድሜ ጋር ነው የመጣው እያለ የሆኑ ያሸከማቸው የበሽታ አይነቶች አሁን ከላቸው ላይ ድሌት አረኩ በኢየሱስ። የተደለተ ይሁን በኢየሱስ ክርስቶስም ድሌት ይሁን በኢየሱስም ድሌት ይሁን። ድሌት በጌታ በኢየሱስም በኢየሱስም ይደለት በኢየሱስም ይደለት በኢየሱስም ድሌት ይሁን። Incha chiamo sotto colomaglia dosa di bilberet gadri dimanda ቼምቢያ chiamo sotto colomaglia dosa di ከዚህ ሰዓት ጀምሮ ነፃ መውጣት ይሁን። ቀንበራቸው ይሰበር። ስራታቸው ይፈታ። ነፃ መውጣት ይሁን። እጅ ይርዳቸው። ላንተ ለታመንኩ ጌታ አሳልፌ ሰጠሁ በጌታ በኢየሱስ ክርስቶስም። መንፈስ ይቆጣጠራቸው። ከዚህ በኋላ አቅምን በማግኘት እግዚአብሔር የቀድሞ ህልማቸው ይመለስ። እግዚአብሔር አባት ህልማይ ነበር ያየሁት ህልም ይፈጸም ነበር ራእይ ነበር እግዚአብሔር በትንቢት ይናገረኝ ነበር እያሉ ያሉት በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ውስጣቸው ይታደስ። አይኖቻቸው ይከፈት። እንደገና አምላክ እግዚአብሔር እንደገና መፈታት እንደገና መታደስ ይሁንላቸው። እንደተናገርከው ስለቀናህላቸው ስለራራህላቸው አመሰግናለሁ። ምህረት ስላደረግ አመሰግናለሁ። ስለሰማኸኝ አመሰግናለሁ። ይሄ ሁሉ በአንተ ስለሆነ ስምህ ለዘላለም ይባረክ በክርስቶስ ኢየሱስ ክቡርና ድንቅ ስም አሜን 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 ሆነ በኢየሱስ ክርስቶስ ስም። ተባረኩልኝ። እግዚአብሔር አምላክ ይባርካችሁ። ውድ አባቴ ብሩካን በሚቀጥለው ሳምንት ደግሞ እንደዚሁ እንገናኛለን። እግዚአብሔር በአዲስ መልክ ይናገረኛል። እግዚአብሔር አምላክ ይባርካችሁ። በዚህ ደግሞ በከናን ቲቪ ላይ የምታገለግሉ ውድ አባቴ ብሩካን በጌታ በኢየሱስ ክርስቶስ ስም ተባረኩ። እግዚአብሔር ዘመናችሁን ይባርክ። በጌታ በኢየሱስ ስም ሁላችሁንም ባረኩ። አሜን አሜን አሜን።
Ameen, 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 ameen. Raajii koo Waaqayyo sinaa eebbisuu, barri keessan, jireenyi keessan, tajaajilli keessan kan eebbifame haa ta'u. Dubbii waaqarraa, dubbii nama ceesisuu nutti dubbattanii Waaqayyo immoo